قد دنت عشر مباركة على أهل التقى والبر والإحسان هي أفضل الأيام في الدنيا فكن فيها مجدا واستبق. بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهدي الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له له الملك وله الحمد وهو يحيي ويميت وهو على كل شيء قدير رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي وبعد أيها الإخوة ዛሬ የምናየው ስለ ፈድሉ አሸረ ዚልሂጃ የአሸረ ዚልሂጃ የነኚህ 10 ቀናቶች ፈድላቸው ምንድነው የሚለውን ነገር በተወሰነ መልኩ ለማየት እንሞክራለን። መጀመሪያ አላህ ሱብሓነሁ ወተዓላ በቁርአን ላይ ወልፈጅሪ ወለያሊል ዐሽር አላህ በቁርአን ላይ ወልፈጅሪ ወለያሊል ዐሽር ብሎ ሲል እነኚህ አሸረ ዚልሂጃ ወይም ደግሞ 10ሩን የዙልሂጃን ቀናቶች ነው እና እነኚህንም ደግሞ ሙፈሲሮች ሁሉም በዚህ ነገር ላይ የተስማሙበት ነው ማለት ነው። እና በሱም ላይ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው የተናገሩት ማለት አላህ Subhanahu Wa Ta'ala በቁርአን ላይ قال تعالى ويذكر اسم الله في ايام معلومات على ما رزقهم من بهيمة الانعام ይላል። እንግዲህ በእነኚህ 10 ቀናቶች አላህን የሚያወሱበት በሱም ደግሞ በረዘቃቸው ነገር ላይ ደግሞ ከአላህ ከወፈቃቸውም ደግሞ በሂመቲል አንዓሚ በእነሱም ደግሞ እርድም የሚፈጽሙበት እንደሆነ በሱረቱል ሐጅ ላይ የገለጹ አለ ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ فعن جابر رضي الله عنه أن النبي صلى الله عليه وسلم قال فضل أيام الدنيا أيام العشرة أنني يا دنيا كاناتوج ፈድላቸው እነኚህ የዙልሂጃ 10 ቀናቶች ናቸው። ያኒ አሸረ ዚልሂጃ እነኚህ 10 ቀናቶች ማን ነው እነሱን የሚመስል የለም ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ወደሞ ወላ ሚስሉሁነ ፊ ሰቢልላህ በአላህ መንገድ ላይ እነሱን የሚመስል አንዳችም ነገር የለም። ኢላ ረጁሉን አፈረ ወጅሁ ቢቱራብ ምናልባት ሰውየው እንግዲህ ራሱን አፊቱን አፈሩ ላይ ያደረገ ካልሆነ በስተቀር እንግዲህ ጂሃድ ወጥቶ ፊሰቢላህ ወጥቶ በዛው የቀረ ወይም ደግሞ የሞተ ለማለት ነው። እና ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ በተለያየ ቦታ ላይ የገለጹት ነገር አለ ስለዚህኛው ቀን ማለት ነው። ምንድነው በእነኚህ ቀናቶች የሚደረጉ ነገሮች አሉ። ለምሳሌ በ10 ቀናቶች ላይ የሚሰሩ ዒባዳዎች አሉ። ከዛ ውስጥ አንዱ እንግዲህ ምንድነው ጾም ነው። የውሙል አረፋ በዛን ቀን በ9ኛው ቀን የሚጾመው የውሙል አረፋ ነው። የውሙል አረፋ የውሙል ሐጁል አክበር ወየውሙ መግፊረቱ ዙኑብ የሐጁ ትልቁ ነው እንዲሁም ደግሞ ወንጀል የሚማርበት ነው አሉ። የውሙን ዒትቁ ሚነን ኒራን እንዲሁም ደግሞ ከእሳት ነፃ የሚወጡበት ነው። ወለው ለም የኩን ፊ ዐሽረ ዚልሂጃ ኢላ የውም አረፋ ለከፋህ ዛሊከ ፈድለን እንደው በእነኚህ 10 ቀናቶች ውስጥ እንደውችኛ አረፋ እንደው ባትኖር ራሱ ያቺ ለሁሉም ቀን ትበቃ ነበረ ፈድሉ አሉ። ወቀት በዚህም ላይ ደግሞ ምንድነው ነብያችን ሰለላሁ ዐለይሂ ወሰለም የውሙን ነህርም አለ በዛችኛው ቀን ውስጥ የተናገሩት አዕዘሙል አያሙ ዐንደላህ የውሙን ነህር ثم يوم القر አሉ። በትልቁ ቀናቶች በእነኚህ የእርድ ቀን የሚፈጸምባቸው ኡዱህያ የሚፈጸምባቸው ቀናቶች በ10 ዙልሂጃ ውስጥ ነው። እና በእነኚህ ዙልሂጃ 10 ቀናቶች ውስጥ ማንኛውም ሰው ሊያደርግ የሚገባቸው ነገሮች አሉ። ከዛ ውስጥ አንዱ እንግዲህ ምንድነው ዚክሩላህ ተዓላ ነው። ዚክሩላህ ተዓላ በጣም አላህን በዛ ላይ የምናወሳበት ተህሊል፣ ተህሚድ፣ ተክቢር የምናደርግበት ነው ማለት ነው። ከዝነኛው ነገሮች ምንድነው فعن ابن عمر رضي الله عنهما أن النبي صلى الله عليه وسلم قال ما من أيام أعظم عند الله ولا حب إليه العمل فيهن من هذه الأيام العشر فأكثروا فيهن من تهليل والتكبير والتحميد እንግዲህ በእነኚህ በ10 በምርጥ ቀናቶች ውስጥ አብዙአሉ ኢብኑ ዑመር ሲናገሩ ረዲየላሁ ዐንሁ ምንን ተክቢርን አላሁ አክበር ማለትን ተህሊልን ላኢላሃ ኢላላህ ማለትን እንዲሁም ደግሞ ተህሚድን አልহামዱሊላህ ማለትን አጠቃላይ ምንድነው ሱብሃንአላህ ወልহামዱሊላህ ወላ ኢላሃ ኢላላህ ሚለው ዚክር ማብዛት ማለት ነው። በእነኚህ ቀናቶች ይሄ ዚክር በእነኛ ውስጥ የሚወደድበት ትልቁ አንደኛው ይሄ ነገር ነው። በዚህ 10 ቀናቶች ውስጥ ዚክር ማብዛት እነኝን የአላህን ማውሳት አለብን ማለት ነው።
ሌላው በእነኚህ ቀናቶች ደግሞ ምንድነው ያው እንትን ነው የውመል አረፋ 9ኛዋ ቀን የሚጾመው ሲያም ነው 9ኛዋ ቀን ማለት ነው። እቺ 9ኛዋ ቀን ምንድነች? ውቁፍ ላይ ሰዎች ሐጅ የሄደ ሰው ሐጅ አላህ የወፈቀው ሰው ውቁፍ አረፋ ላይ ይቆማል። ሌሎቻችን ሐጅ ያልወፈቀን ሰዎች ግን ምንድነው የምናደርገው? ባለንበት ቦታ ላይ ሆነን በተለያየ ባለንበት ሀገር ላይ ሆነን 9ኛዋን ቀን የአረፋን ቀን መጾም ወህወ يدخل في جنس الأعمال الصالحة ከመልካም ስራዎች የሚቆጠር ነው። ሌሎችም 10 ቀናቶችም መጾም የፈለገ ሰው መጾም ይችላል ማለት ነው። بل هو أفضلها በእነሱም ደግሞ የተሻለ ነው። وقد قال في حديث القدسي كل عمل ابن آدم له إلا صوم فإنه لي وأنا أجزي به الله سبحانه وتعالى የሰው ልጅ ማንኛውም በሐዲስ አልቁድስ ላይ ሲናገር ማንኛውም የሚሰራው ስራ ሁሉ ለራሱ ነው፣ ጾም ግን ለኔ ነው አለ። የጾምን አጅር የጾምን ምንዳ የጾምን ትሩፋት የሚሰጠው አላህ ነው፣ እሱን እኔ ብቻ ነው ምንዳ የምሰጠው ብሎ አለ። ምንድነው በዚህን ቀን የሚጾሙ ጾሞች ያው እንደሌሎቹ መልካም ስራዎች ይታያሉ፣ ግን ከ9ኛው ቀን የተለየ መሆን አለበት። የተለየ መሆን አለበት ሲባል የግድ በሐዲስ የተነገሩም ባይሆን መልካም ስራዎችን ማብዛት ይወደዳል የሚለው ሐዲስ ላይ ስላሉ ጾምም ደግሞ ከመልካም ስራዎች አንዱ ስለሆነ ስለዚህ የፈለገ ሰው 10ሩን ቀን መጾም ይችላል። አጠቃላይ እስከ 9ኛውም ቀን ድረስ መጾም ይችላል ማለት ነው። ስለዚህ በእነኚህ ቀናቶች በዚህ 9ኛዋ ቀን ላይ የምትጾም ጾም ነብዩ ሰለላሁ ዐለይሂ ወሰለም ሐث عليها በእሷንም ደግሞ አነሳስተዋል። እሷንም እንድንጾማት ምንድነው አላህ Subhanahu Wa Ta'ala በዚህን ቀን የሚጾመውን ጾም በ9ኛዋ ቀን የምትጾመውን ጾም የአንድ ዓመት የወደፊትና አንድ ዓመት የወደፊትን የኋላ ያለ ወንጀል ታስምራለች አሉ። 9ኛዋ ቀን ላይ የምትጾማ የውመል አረፋን ማለት ነው።